ይሰራል ጤነኛ ነህ እርግጠኛ ነህ ጤነኛ ነኝ የት ሄደ ያ ሁሉ እምነትህ ያ ሁሉ ፍቅርህ የት ሄደ ሲዝም በል ነገር እምነትሽ በኔ ላይ ያለሽ መስታችሁ ነው የሚጠፋ ኧረ እባክህ ስታሳጣኝ ማለት ነው እንችልሽ አመኔታሽ እንትን ያልሽ አመኔታ እንዴት ከኔ ሌላ ያስባል ብለሽ እንዴት አስብሽ ይሄው እኮ አንድ ላይ ተጣምራችሁ አሁንስ በምን አወቅሽ ከሱ እሺ ምን እየረክ ነው እባክህ ወጣቀደርክ ቤት ያስገብታ አስቀመጥክ አሰደብከኝ ከዚህ በላይ ምን ልታደርገኝ አሰብ ምንም አላደረገችም እኮ ለዛ እኮ ነው ንጹሃን ይዘክልኝ ውጣ እያልኩ ያለው ሰው ገባህ አይደል ሰውን የመጣል አይነት በቃ በውጭ ይርዳት ቤታችን ትኑር ነው ያልኩት እንጂ እኔ አንድ ነገር እኔ ከቤት እስከወጣ የሚያደርስ ነገር የለም ሰማኛለህ ሴትዮዋ አሁን ክፍተት እየፈጠርሽ ያለሽው አንቺ ነሽ አዳምጠኝ ገባሽ ክፍተት እየፈጠርሽ ያለሽው አንቺ ነሽ አዳምጠኝ አብራን መኖር ትችላለች ብሬን እያለች ሳይሆን ነው አንተን እኮ የምትፈልገው እኔ እሱ ችግር የለው ምን ማለት ነው ችግር የለው ማለት እኔ እንትን እስካላልኩ ድረስ እኮ ምን እስካላልክ ንገረኝ እስቲ ለማንኛውም በቃ አሁን ቁጭ በይ ለምን እንደምቀመጠው ውጡልኝ አልወጣም የምትል ከሆነ የፍርድ ቤት ነገርን እስከምጨርስ እሷን አስወጣልኝ አንቺ ይውጡልኝ ገባህ አይደል እቴ እኮ ናት ሄሉ እሷ ስለዚህ ቤት አገባ ቤት ውስጥ እኮ የመኖር መብት አላት መብት ማን ይሰጣት ንገረኝ ማን ይሰጣት ሁለታችሁንም ነው ያገባሁት እኔ ምን ማለት ነው ሁለታችሁንም ነው ያገባሁት እቴ ናት እህትናት መታ ተቀመጠች አረፈች አንቺ የማውራት መብት የለሽ ታውራ ለምን ማስተዋወቅ ከኔ ጋር ማውራት ትችላለች አንቺ ጋር ላውራ እኔ ቤት እስካለሽ ድረስ ሴትዮ ማውራታችን ሴትዮ ጤነኛ አይደለች ገባሽ አይደል ተረጋጊ ልትመቻለሽ አንቺ ነሽ የገዛሽው ይሄን ቤት እኮ የገዛሁት እኔ ነኝ በምንሽ ርቀትሽን ጠብቂ አክሽን ዝጊ ስነ ስርዓትሽን ያዥ ሰማሽኝ አይደል አዘጋልኝ በቃ ዞር በይ ከሌላ ዞር በይ ታውራበት እንዴ በሰው ቤት ግም ማለት ሳይንስ ከፈለሽ ውጪ ይሄ ቤት እኮ የኔ ነው ቢገባሽ የኔ ቤት ነው ያረጋው ማ ንገረኝ እስኪ ለምን ነግራት ነገር ያለ ዞር በይ አንቺ እኮ ሲጀምር አንቺ በገዛ ቤት ምን ይሁን ነው የምትይው በነገራችን ላይ ይኸውልሽ ዛሬ የደስታ ቀን ነው ደስታዬን ባታለሽ ደስታሽ ምን ታደርጊያለሽ ይዘሽልኝ ወተሽ ውጪ ያለ እኛማ እኮ ልንረዳሽ በቃ ቤቱን እኮ ትተንልሻል ልትረዱኝ እኮ እንዲህ እያልሽ ልትረዱኝ አይደለ እኔ ልትረዱኝ ቤቱን እኮ ታውንልሽ ሲጀመር እናቱ አንድ ነገር ልንገርሽ ቤቱ የክራይ ቤት ነው ገባሽ ሁለተኛ ሲቀጥል ደግሞ እዚህ ውስጥ ያንቺ ነገር አንድ ሳስበው ራሱ ማለት ነው ናው እንድትወስጂ የሆነ ሰው ከፍሎሽ የመጣሽ ነው የሚመስለኝ የሆነ የከፈለሽ ሰው አለ ብቻ ዝሮ አያገባኝም አሁን ካንቺ ጋር ንግግር የለኝም ለምን እንደው ታውቂያለሽ ወዶ ፈቅዶ ይሄደው አጅሬ ስለዚህ ንግግሬ ካንተ ጋር ነው አንተ ደግሞ ከዚህ ቤት እንድትወጣ ይፈልጋል እኔ ቤቴ እኮ የትኛው ነው ቤቴ የቱ ነው ቤቴ የቱ ማረፍ እኮ መብቴ እኮ ነው ቤቴ እኮ ነው እንዴ ውጪ ወተክ ከንጹህ ሴት ጋር ማረፍ ትችላለህ ገባህ አይደለ ለምን አይጠመርሻት እንደዚህ ማን ጠመርሻት የላክልኝ ሶፋ ነው አይደለ በፎቶ ይላክ እሺ እና ታዲያ የገዛው ሶፋ አይደለ እንደዚህ አድርገህ ያጭበረበርካት እንደዚህ ነው አይ ሌብነትን እያሳየ ያለው አረ ስለፈጠራችሁ ስለፈጠራችሁ ያለንበትን እቃ እየላክላት አይ እኔ በቃ እኔ ወጣለሁ እኮ ወደ ምን አትወጣም ሲጀመር የት ነው የምትሄደው ሄሉ ስርዓት ያዥ አይወጣም ስነ ስርዓት ያዥ አራት ነጥብ እኔ ወጣለሁ መብቴ ነው በእጄ ሰበብ ነው የምትሆኝ ሲጀመር አንቺ የማውራት መብት የለሽም ገባሽ አይደል ጭራሽ ሲጀመር አይወጣም አራት ነጥብ አለ ችግርሽ ምንድን ነው አንቺ ከኔ ምን እየሆናችሁ ነው ቆይ እናንተ ችግር የለኝም እስካሁን ቀኑ ሙሉ እየለመንኩሽ ነው አልኩት ኧረ እባክሽ አለቀ በቃ እሱን ለማስወጣት ስለዚህ ስታስመስይ ነበረ ማለት ነው ምንድን ነው ማስመስለው እዚህ ተቀምጠሽ ትክክል አይደለም እሱ እንደዚህ አይደለም ስትይ ነበረው ይሄን ነው አሁን በቃ አይወጣም የሱ መጨረሻ ልታይ ነበረ ማለት ነው የትም አይሄድም እንኳን እሱ አንቺ ራሱ ከዚህ ቤት ፍንቅል ብለሽ ተውጫለሽ የትም አይሄድም የትም አይሄድም እሱን አብረን እንመለከታለን የትም አይሄድም እንደዚህ ማለት ነገር የለም አለቀ ሁላችሁም ነገሩን ለምን ነው የምታሳቡት ለምንድን ነው ከቤቱ የት ሂድ ከቤቱ እንዴ አንቺ ትዳርሽ ነው የምታድኙ በእንደዚህ አይነት መንገድ ነው አባረሽ ነው ትዳርሽ ነው ወይ አንተ ምን አገባህ አይደለም ምን አገባህ አንተ አይደለም ንገርልኝ መጀመሪያ መጣ